ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አራት ሎኬሽን ላይ የሚገኙ በሚያምር ዲዛይን ዘመናዊና በጣም ሌክዠሪ ስታንዳርድ ተደርጎ የሚሰሩ ቤቶችን ነው። አሁን ይሄ ማሳያችሁ የሰራተኛ ክፍል ነው። ቤቱን እያያችሁ ቀጥሎ ወደ ዋናው ቤት እንሄዳለን። ቤቱን እያያችሁ እንግዲህ ስለ አራቱም ሳይቶቻችን በግልጽ በትንሹ አርጌ አጠር አርጌ ልንገራችሁ ማለት ነው። ይሄ ዋናው ክፍል ነው፣ ዋናው ሳሎን ማለት ነው። እንግዲህ ይሄ የሚገኘው ሲግናል ድንበሯ ጋር ነው። ይሄ ሙሉ ለሙሉ የተጠናቀቀ ዲጂታል የተናጠል ካርታ የተዘጋጀለት ነው። ከዛ በተጨማሪ ግን ቦሌ ኤርና ሞል፣ ሾላ፣ ቦሌ አትላስ እንዲሁም ደግሞ ራማዳ ሆቴል ጋር ሳይቶች አሉን ማለት ነው። ከባለ 1 እስከ ባለ 4 መኝታ ክፍሎች አማራጮች ይዘን ቀርበናል። በጣም በሌክዠሪ ስታንዳርድ ነው የሚሰሩት። ከ15% ቅድመ ክፍያ ጀምሮ ነው እየተቀበልን ያለ ነው ማለት ነው። ይሄ ግን ሙሉ ለሙሉ የተጠናቀቀው ሙሉ ካሽ ፉል ፔመንት ነው የምንቀበለው ማለት ነው። ከዛ በተጨማሪ የቦሌ ኤርና ሞሉ 90% ፕሮግረሱ እየደረሰ ፓርቲሽን የተከፋፈለ ቻክ እየተሰራ ያለ ዲጂታል የተናጠል ካርታ የተዘጋጀለት ነው። እዚህ ላይም ባለ 2 እና ከባለ 2 እስከ ባለ 4 መኝታ ክፍሎች ብቻ ነው የቀሩት እዚህኛው ላይ። ከዛ በተጨማሪ ግን የሾላና የአትላስ 50 ግንባታቸው 50% የደረሰ እንዲሁም ደግሞ በቅርቡ ያወጣ ነው የራማዳ ሳይት አለ። ሳይቱ በጣም አሪፍ ቦታ ላይ የሚገኝ በአራቱም አቅጣጫ የፀሐይ ብርሃንና ምንም አይነት ህንጻ የማይከልለው አሪፍ ሎኬሽን ላይ የሚገኝ ነው ማለት ነው። እንግዲህ በጣም አማራጭ አላቸው ብረት የምትችሉባቸው ሳይቶች ነው ያሉ። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። እናንተ ቤቱን ሙሉ ለሙሉ ተመልከቱት እስከ መጨረሻ። እኔ ከዚሁ ልሰናበታችሁ። እኔ ቤዛ ነኝ። ደውሉልኝ። መልካም ጊዜ። አነጋግሯት አንድ ሁለት ሆናችሁ ውጡና አነጋግሯት አንድ ሁለት ሆናችሁ የቆመችበትን ምክንያት ጠይቃችሁ። እሷ ውጪ ቆማ በር ተቀምጣ እሷ ውጪ ቆማ በር ተቀምጣ ማንህ ሊበላ ማን ውሃ ሊጠጣ? የታለች በር ቆማለች አስገባት አልገባም አለች። የታለች በር ቆማለች አስገባት አልገባም አለች።